ሼኩን ድምፅ አልፈልግም ብለኝ ነው አውጣ ማስረጃውን እየጠበቅን ነው ጠብቃ እስከዛ ሁሱ የኢራን ሙስሊሞች እና የሳውዲ ያዩበትን ነገር ሲነገራል። አንዴ ጨርስሽ የኛው ነግራቸው 2 ደቂቃ ብሏል። ምናልባት 54-14 እሺ ቹቻ ሱራ 54-14 እና ስለ አይን እኮ ነው የምታወሩት። እሺ ቹቻ ጨረስክ? ቀጥሉ። እስከዛ እኔ ማግኘት ስለምችል እንደማገኘው ነው። ነገኝና 54-14 ነው። እሺ አንተ ትቀጥላለህ እርሱን ተከተል ያቀጥላል። አይ ስለ አይን ያወራችሁት ነገር ነው። ሌላ ጥያቄ ነው። ስለ አይን አይደለም ጥያቄው። አንድ አይን ነው ያለው። አንተ ትቀጥላለህ። አንተ እርሱን ትችላለህ። አንድ አይን ነው 2 አይን? አንድ አይን ነው ያለው። አንድ አይን ተናግሯል። አንተ ትቀጥላለህ። አይ ስለሱ አይደለም። የታደገ ዝም ማለት ሳሚ አዳምጥሽ ቻቹ አላገኘኸውም? ቹቻ ኔትወርክ በጣም ያስቸግረኝ ነው። አንድ እሺ ሳሚ አዳምጥሽ ሳውዲ ኢራን ሙስሊሞች አልከው ምናልባት ሺዓዎች ሊሆን ይችላል። ባላይ እነዚህ ሰዎች ሙስሊሞች ነን ይላሉ። ነገር ግን እስልምና መሰረት እንግዲህ እንደሚታወቀው ቁርአንና ሐዲሶች ናቸው በእነርሱ ላይ ሊገኙ የግብረ ስርዓት የሚከተል አይደለም። ምሳሌ እስልምና የሚያዘው እንደምታውቁት እናንተ አንድ አምላክን አላህን በብቸኝነት መጣራትና እርሱን ማምለክ የሚል አይደለ? ነገር ግን እነዚህ ሰዎች ከአምላክ ሌላ አካል ይጠራሉ። ምሳሌ የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች ናቸውን የሆኑትን እና ሁሰይንን እና ከእርሱ በታች ያሉትን ይለምናሉ፣ ይጠራሉ። አልይን ፋጢማን እንደዚህ አንተ አልይ ሆይ ድረስልኝ እርዳኝ ይላሉ ችግር በሚደርስባቸው ጊዜ። ይህ ደግሞ ከእስልምና ውጭ የሆነ አስተምህሮ ነው። ይላቸዋል አምላክ አላህ ሱብሓነሁ ወተዓላ እኔን ብቻ ተጣሩ ነው ያለው። ወአነ ልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ይላል። ከእኔ ከአላህ ጋር አንድንም አካል አትጣሩ ይላል። ይላቸዋል። ስለዚህ እነዚህ ሰዎች ከአላህ ውጭ ሌላን አካል ይጠራሉ፣ ይለምናሉ። ሻሃዳ ይቀደም የምትሉት ማናቸው? ሻሃዳ የሚፈልግ ሰው ካለ አድብራቸው አስገቡት እና ያ ሌላም ችግሮች አለባቸው። የአላህ ስብሐነ ወተዓላ ባህሪያቶች በቀጥታ በቁርአንና በሐዲስ ላይ እንደመጣ አምነን አጽድቀን ማለፍ ግዴታ ነው። እነዚህ ሰዎች ግን የተሳሳተ ሌላ ግንዛቤ የሌላ ፍች በመስጠት ይሄዳሉ። ይህ ሁሉ ስህተት ነው። ከዚህ ሁሉ ትልቁ ከአላህ ስብሐነ ወተዓላ ውጭ ሌላን አካል ማምለካቸውና መጣራታቸው ነው። ይህ በፍጹም ሙስሊም እንዳልሆኑ የሚያረጋግጥ የሆነ ነገር ነው። አንድ ሰው በአላህ ለአላህ ብቻ በሚገቡ አምልኮ ስርዓቶች ላይ ሌላን አካል የሚሰራለት ከሆነ በአላህ ላይ ያጋራ ይሄ ሙስሊሞች እንዳልሆነ ያሳያል። የሙስሊም ላይ ከአንዱ ከአላህ በስተቀር ሌላን አካል ለእርሱ አምልኮ የሚሰራ ከሆነ ከአላህ ውጭ ያሰየው ሙስሊም ሊባል አይችልም። እሺ ሳራ ጥያቄ አለሽ? ሰላም ይሰማህ እንደሆነ አላውቅም። ስራ ላይ ስለሆንኩኝ ድምፄ ከተሰማ እርግጠኛ አይደለሁም። ይሰማል? ይሰማል። አቀጥ እሺ እኔ ጥያቄ 2 ጥያቄ ነው። እናቴ አላህ ይራህማትና ከሞተች 5 ዓመት ሊሆናት ነው አሁንና
ከመሞቷ በፊት እኔ ጥሩ ሁኔታ ውስጥ አልነበርኩም። እስቲል እስከ ቅርብ ጊዜ ድረስ ጥሩ ሁኔታ ውስጥ አልነበርኩም። ማለት ሙስሊም ነኝ፣ ግን አለባበሴ፣ ሁሉ ነገር ረመዳን አላረግም፣ ሁሉንም ነገር ጥሩ ሁኔታ አልነበርኩም እና እናቴ ኒቃቢስት ነች። በጣም ታዝንብኝ ነበረ በሁኔታዬ፣ በማደርገው ነገር። የአሁኑን ረመዳን ነው ለመጀመሪያ ጊዜ የጾምኩት ማለት ነው እና ሁል ጊዜ የምትለኝ የነበረው በቃ በሁኔታዬ በጣም እንደምታዝን እና ብሞትም ስትሞትም ከጎኗ እንደሆነ እንደማትፈልግ ብዙ ነገሮች ትነግረኝ ነበር። ለምን እሷ ለእስልምና ብላ ከክርስቲያን ቤተሰብ መታ ብዙ ዋጋ ከፍላ ስለነበረ በቃ ቤተሰቦቿንም ጥላ ብዙ ታሪክ አለው። ብቻ እንድትረዳው ነው ኮንሰፕቱን የምነግርህ አንዳንድ ነገሮች ማለት ነው እና መጨረሻ ላይ የሆነ ሰዓት ላይ የዛሬ 5 ዓመት በጣም ታመመች። ድንገት አመጣኋት ወደ አዲስ አበባ። ነው የምኖረው አዲስ አበባ ነው። አዲስ አበባ ከመጣች በኋላ እሷን ለማሳከም አጋጣሚ ሁኔታዎች ጥሩ አልነበሩም፣ ገንዘብ አልነበረኝም እና እያየኋት እንድትሞት አልፈለግኩም። እኔ ከሌላ ሰዎች ጋር የተኛው ገንዘብ አመጣላት ነበር እንድትታከም ማለት ነው ሆስፒታል እና ሌሊት ቀን ትቻት ይሄድ ነበረ። ሌሊት እዛ ለመሄድ ምናምን እና እሷ ኒቃቢስቱና እኔ እንደዛውኝ አምጥቼ ገንዘብ ያሳከምኳት አላህ ይቅር ይለኛል ወይ? እሷስ ሞታ አታስነብኝም ወይ? በጣም ሌላዬን ይረብሽኛል ማለት እንዳታቅብኝ ብዬ ሶስት ምናምን ልብሴን ቀይሬ ምናምን ነበር ሄደ ያለች። በዛ ሰዓት ነው የሞተችው እና በጣም ከፍተኛ የልብ ህመም ስለነበረባት ለዛ ነበር ያንን ሁሉ ሳረግ የነበረው እና እሷም አልዳነችልኝም፣ ሞተች። ማታ ማታ ኦክሲጅን ውስጥ ሆና ጥያት ይሄድ ነበር እና ግን ስመለስ ሂጃብ ለብሼ ምናምን ነበር የምመጣው ደስ ይላት እያልኩ። ግን ይሄ ነገር ከእስልምና አንጻር እንዴት ይታያል? እኔስ ቅጣት ይሆንብኛል ወይ? ልጆቼ ደግሞ የወለድኳቸው ከክርስቲያን ነው እና ባለቤቴም ክርስቲያን ነው። ልጆቼ ክርስትና ተነስተዋል። ይሄንን መልስ ስጠኝ። ህይወቴ ብዙ መስቀልቀል ያለ ነው። ሁሉንም ነገር ያልጨረሰንም፣ ግን የእነዚህን መልሶች በጣም ለእኔ በህይወቴ ኢምፖርታንት ናቸው። እሷ እንደዛ ሙስሊም ሆና እኔ እንደዛ እሷን ለማዳን የከፈልኩት ዋጋ ከምን አይነት እኔ እንጃ። እሷ ታዝንብኝ ይሆን ማለት ለሌት ጥያት ሲሄድ ስለምጠላት ይመስላት ይሆን አላውቅም። ብቻ የሆነ መልስ ስጠኝ፣ ህሊኔ ሊረጋጋልኝ አልቻለም እና አመሰግናለሁ። እሱ ይሄ ብቻ ነው ጥያቄ። አላህ ይዘንላት። እርሱ እኮ እናትሽ በጣም ሰብረሻታል። ወላጆቻችን ለእኛ መስዋዕት ከፍለዋል። እኛን ደስ የሚል ቦታ ማየትን ሁሌም በእኛ የማይፈልጉት ቦታ ሲያገኙን በጣም ይሰበራሉ፣ በጣም ይሰበራሉ። የዛኔ በጣም ዋኛው ያለፈው አልፏል። አሁን ምንድን ነው የምታደርገው? ወደ አላህ መመለስ። መጀመሪያ እሷን እንትን የምትይበት ወደ አላህ ተመለሰሽ አላህ የሚያዝሽን ህግና ስርዓት ላይ ሆነሽ ለእናትሽ ዱዓ ማድረግ፣ እስትግፋር ማድረግ፣ ሰደቃ ማድረግ። ይሄ ነው ማድረግ ያለብሽ። ሌላው ከሌላ እምነት ተከታይ ጋር መኖር አይቻልም። ይሄ ዝሙት ላይ የራሽበት ያለ ወተሻል። አላህ ስብሐነሁ ወተዓላ ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑ አለ። በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። በዚያ አይፈቀዱም። ወላ ቱምሲኩ ቢዑሱሚ ልከዋፊር፣ ከካዲያ ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ይላል። ሌላው የአምልኮ ስርዓት ሰርተሽ ከሆነ ምናልባት ባልሽን ለማስደሰት ምናምን ሻሃዳ መያዝ አለብሽ፣ እስልምና መመለስ አለብሽ። ቹቻ 2 ደቂቃ ብለህ 20 ደቂቃ ቆየህ እኮ የጌታ ሰው። እስኪ 52:48 ላይ ቅድም የነገረን አለ እሱ ራሱ የሰጠነች 54:14 ነው እሱ ያለው። ኖ እንደዛ ቁጥር ስንት ላይ ያወጣል? 52:48 48 48
واصبر لحكم ربك فإنك بأعيننا أنت بتطبيقات وسطنا إذا هنن بمتنسى ጊዜ ከማመስገን አወድስ ምን አልከኝ? ያ 52:48 አይደል? አንብብ ተሳስቼ ነው ሌላ ነው ወይ ደግሞ አላየውም ይሆናል። እሱ እስከዛ ልጠይቃ ነኝ። እሺ ሌላው ግን በቃ እሺ ስለ ካባስ አንዳንድ ሀሳብ የሚያነሱ ሰዎች ነበሩ። ኃጢአት እንትን ይላሉናል ብለው የሚያነሱ ሰዎች ቲክቶክ ላይ እንዳየሁት እና ከምን አንጻር ኃጢአትን ያስተሰርያል የሚለው ነው ለሰወደ መሳ የአምላክን ትእዛዝ መፈጸም ሁላችንም የምናምንበት ነገር ነው። ድንጋዩ ይምራል ወይ? ድንጋዩ ይምራል እና የከፈሩ የሚምረው አላህ ስብሐነ ወተዓላ ነው። ለምንድን ነው የሚምረው? የእርሱን ትእዛዝ ሐጅ ወይም ዑምራ ሂደን እዚያ ስለፈጸም የአምላክን ትእዛዝ መፈጸም ኃጢአትን ያስምራል። ይሄ ነው። ይህንን ትእዛዝ በመፈጸማችን ምክንያት ኃጢአት እንደሚባል የሚገልጽ ነው። ያንን ኃጢአት ያስምራል ስለተባለ ነገሩ ያ ነገር ድንጋዩ ይምራል ማለት አይደለም። በዚህ መልኩ በጣም በርካታ ቁርአንም ሐዲስም ላይ ይህን የሰራ ኃጢአቱ ይሰረይለታል ተብሎ የተገለጻል። ምንም ያ ነገር ኃጢአትን ያስተሰርያል ተብሎ የተገለጻል። ለምሳሌ ሱያም የውም የዓረፋ ዩከፍሩ መሰረተ ልማድያ ወልአትያ የዓረፋን ቀን መጾም ያለፈንና የሚመጣን ኃጢአት ያስተሰርያል አሉ። ጾሙ ነው የሚምርልን አይደለም። ማን ነው መሀሪው? አላህ። ለምንድን የማረልን? የእርሱን ትእዛዝ ስለፈጸመ አለቀ። ከትእዛዛቱ መካከል ሐጅ ማድረግ ማድረግ ወአቲሙል ሐጀ ወልዑምረተ ሊላህ። የዛን የሰውዬ ይሄን በሚያደርግ ጊዜ የሐጅና የዑምራን ስርዓቱን ሲፈጸም ጊዜ አላህ ሱብሓነሁ ወተዓላ ኃጢአቱን ይበረለታል። ከሐጅና ከዑምራው ስነ ስርዓት መካከል አንዱ ምንድን ነው? ኢስቲላሙል ሐጀሩል አስወድ፣ ሐጀሩል አስወድን ሄዶ መሳም። ባይሰበስ ሰውየው አልሰሙ በቃ ችግር የለውም። ሱና ነው ይሄ ነገር፣ ግዴታ አይደለም። ሄዶ ባይስብ ራሱ ችግር የለውም፣ ግዴታ አይደለም። ይሄን ይመስላል። እሺ ሌላው ነገር መጽሐፍ ቅዱስ ላይ ከፈለጋቸው ሊሰጣቸው ይችላሉ። ግዑዝ ነገር እሳት ሳም አድርገው ኃጢአታቸው ተሰርዮላቸዋል ተብሏል። ኢሳያስ መጽሐፍ ላይ ላሳያችሁ። ቅዱሳ አንዴ ላሳያችሁ كان موجود عبد الكريم هذا زينه ترى ኢሳያስ እዚህ ጋር ተመልከቱ። ያው ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ ይላል። ልብ በሉ፣ ፍም እሳት ነበረ ይላል። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ይላል። ኃጢአትህም ተሰረየልህ። ለምን? ይህ ፍም እሳቱ በጉጠቱ አፉን ስለነካው ማለት ነው። የጌታ ሰው እሳት ኃጢአትን ይምራል ማለት ነው። በዚህ መሰረት እሳት ኃጢአትን ይምራል ነበር። ስለዚህ እሳት አምላኪዎች ናቸው እንበል። በዚህ መሰረት እስኪራ እንደዛ የለ ማለት ነው። ሌላው ተባለ። እሺ ያ እሺ ድጋሚ ያስገብተኛል። እንግዲህ ታንኪዩ ለዛ ቅድም አልጨረስኩም ነበር እና ወዲያው ነው አስፈንጥራ ያስወጣኝ። ከእኔ በኋላ የገባችዋ ልጅ አለች አውቃት መታላለች። እሷንም እንደዚሁ አይ ከኔ ቀጥሎ የሆነ እንትኗ ፕሮፋይል ፒክቸር እንትን የሆነ ማለት ነው የሆኑ አባት ያሉበት አውቃት አላየሁትም፣ በደንብ አላየሁትም፣ ግን በለበሱት ስማቸው ምናምን አይቼ ነው የነገርኩህ። እና እሷም ቹቻ
ልጅ አገኘ አያገኝም አይደል? ምኑን ያው አሁን ትፈልጋለህ ያልክበት ሰላም አለይኩም ወራህመቱላሂ ወበረካቱ። አይ እሱ ላገኝ ስላልቻልኩ ትቼዋለሁ። ልኬልሃለሁ። ለማንኛውም እኔ እሱን ሳይሆን አይደለም እስቲ ይኸውና እኔ ይህን ያህል እውቀቱ ኖሮኝ አይደለም ለዛኛው ለራሴም ይህን ያህል እንደ ትልቅ አንባቢ ስላሉ ዞሮ ከማንበብ ይልቅ በዚህ ሰዓት ያለ ሰው ኢቭን አስተማሪዎች ትልልቅ ሰዎች ያስተማሩትን የሚያደምጥ ነው የሚበዛው እና ምን ልል ፈልጌ ነው ይህን ያህል የሚያከራክር ነገር ካለ እምነት ውስጥ እምነቱ ሆኖ እንዲቆም ያደረገው ምንድን ነው? የመጀመሪያ ጥያቄ በጣም ብዙ የሚያከራክር ግራ የሚያጋባ ነገር አለ። አሁን ቅድም ያልተማመናችሁበት ነገር የአይሻ ጉዳይ አይደል? ከነ እንትን ልትግባቡበት ስለ ወሲብና ስለ ከውልበታቸው ማውራት የሚጠቅም ነገር አይደለም። ይልቁንስ የአምላክ መንገድ የትኛው ነው? እንዴት ነው የሚዳነው? ስለ ቀጣዩ ዓለም ሰዎች እንዴት ነው ከገሃነም የሚድኑትና ገነት ይሄ ያስኬዳል። ነገር ግን ስለ ይህንን ደጋግሞ ማውራት ሳይሆን እያመናችሁ አይደለም። አንተ ባለፈው እንትን ላይ ነው እንዲያልክ ሲሉ ነበር የራስ ሰዎች እውነት ውሸት አልተስማማችሁም። ይዘን ያለኝ እዚህ ነቱ አንድ ሰው ቢለኝ አደንቀዋል። ከበስተጀርባ የሆነ ይችላል ሰው ማለት ያወራውን እኔ የራስ ችግር ነው። ተረጋጋ። ማንም ሰው ይሆን ኮራፕት ተደርጓል። እኔ ጋር መጥቶ እንደዚህ ማለት ድፍረቱ የላቸው ገደላቸው ወደ ሌሎች ትራንስሌት ሲደረግ ወይም በጊዜ ሂደት ሰዎች ቀይረውታል። ቲክቶክ ላይ ተሰበሰበ በጉዳይ ብዙ ነገሮች